ወራሪም ነች። በአንድ በኩል በወረራ የተቋቋመች ሀገር ነች። ህዝበ እስራኤላውያን ከስደት ሀገር ስንመለስ አባቶቻችን ጥንቶች ሲያቋቁሟት ተታኩሰው፣ እኛ በእርግጥ ኢትዮጵያ ስለነበርነ ይህን ነገር ተታኩሰን አገሯን ለመወረር አልታደልንም። ኑሮውን ደግሞ አያስቅም ወንድሜ። መታደል ነው ብለህ ነው የምታምነው? 4000 ዓመት የኖሩ ህዝቦችን ገሎ መግባት አገራቸውን መውረር መታደል ነው ብለህ ነው የምታምነው? እኛ እስራኤል ጥቁር ቅኝ ገዢ ማለት ነው። ኦሬት ላይ የተጻፈው እግዚአብሔር አምላካችን ቃል የገባልን ርስት ስለሆነች ለአብርሃም የሰጣት ሀገር ነች። ጥሩ እኮ ነው። እኛም እኮ ቅኝ ገዢዎች ናችሁ ነው ያልነው። አንተም ያረጋግጥ ሀገሯ ላይ ከ2000 ዓመታት በላይ አልነበርንም። ከዛ በኋላ ግን በ1930ዎቹ እና 40ዎቹ መሀል ላይ በጦርነት እስራኤል ሀገርን አቋቁመዋታል። ከዛ በኋላ ሀያለን ሀገር ሆነናል። ዓለምን ደግሞ እየመራ ያለችው አሁን ሰው ብዙ ሰው ባይቀበረውም እስራኤል ነው እየመራ ያለው። ይህን ሀገር በአይሁዳውያን ናቸው ሙሉ በሙሉ በቴክኖሎጂም ሆነ በሳይንስም ሆነ። አይ ወንድሜ አያስቅም። ለእስራኤል በእርግጥ ጥላቻ ሊኖር ትላንት አውርተንበት ነበር። ጥሩ ነው። እሺ በደንብ ትፋ